ነግሬሻለሁ። ነገ መልስሽን እጠብቃለሁ። ነገ እዚሁ በማለዳ እንገናኝና መልስሽን እጠብቃለሁ። ያለበዛ ግን ብዙ ነገር ይፈጠራል። አለሜዋ ምን ልታመጣ ነው ታዲያ? ምንድን ነው የሚፈጠረው? አንተ ምን ልታመጣ ነው? እረክ እኔ ወንድሞች ለምን ነው እንዴ? አሉኝ እኮ ወንድሞች። ኧረ አንተ ምን ሆነህ ነው ወደዛ? አንተ እረፍ። እኔ ነገ በማለዳ አልመጣም። የለውም የማመጣውን አሳይሻለሁ። እሱ ምን እና ወንድሞችሽ ቢሆንስ? እኔም ወንድ እነሱም ወንድ ናቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ቤተሰብ በያላችሁ በሰላማችሁ በዘዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እላለሁ። ቤተሰብ ዛሬ ይዤላችሁ የመጣሁት ቪዲዮ ለየት ባለ ነው። ግን ፕሊስ የምነግራችሁ ነገር ቢኖር ይህ ቪዲዮ ስትከታተሉ ማንኛውንም ዩቲዩብ ውስጥ ቪዲዮ ስታዩ ላይክ አድርጋችሁ ቪዲዮን ጠቅ አድርጋችሁ አትሂዱ። ይሄ ማለት ለዩቲዩብ ችግር እየፈጠረ ነው። ለ5 ደቂቃ ከቻላችሁ 10 ደቂቃ እያያችሁ ቪዲዮን ብታሳልፉት ለባለቤቱ ጠቃሚ ነው። እናንተም ከቪዲዮ የምታዩትና ወይንም ፈታ የምትሉበት ወይም ደግሞ ትምህርት የምትወስዱበት ብዙ ነገር ሊኖር ይችላል በማለት ነው። ቤተሰብ መቼም ዩቲዩብ ላይ ወጥቶ አንድ የሚጠቅም አንድም ደግሞ ፈታ የሚያደርግ የሚያስተምር እንደዚህ አይነት ነገር ነው የሚሰራው። ስለዚህ አትለፉ፣ ዝም ብላችሁ ጠቅ አድርጋችሁ አትሄዱ። ላይክ ሰብስክራይብም አድርጉ እና ደግሞ ቪዲዮን በማየት ተባበሩ እላለሁ። ቤተሰብ የዛሬው ቪዲዮ ደግሞ ለየት ባለ ነው። ዛሬ ይዤላችሁ የመጣሁት ቪዲዮ የገጠር ትዝታ ነው። እስኪ ልጀምረዋ ከቻልኩ ልጀምረው። አበረታቱኝና እንዲቀጥልበት አድርጉኝ። አበረታቱኝ እላለሁ ቤተሰብ። እስካሁን ወደ ጀመርነው ቪዲዮ እንቀጥላለን። ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። አመሰግናለሁ ቤተሰብ። አሁን ወደ ቪዲዮ እንሄዳለን። እንደ ሰውዬ ዛሬ ሙዚቃ ተከትሏል እንዴ? አይ ለቀኑ አይምሽ አይንጋ ነው እንዴ? እንደሱ ብሎ ስለ እየተከተረ መንገድ ያጠባል እንዴ? አይ እና እስኪ በምሌን የማልፈው አሁን በስሩ የማልፈው እንግዲህ ምን አባት ያደርገዋል? ልለፍ እንጂ ኧረ ዲያዲያ ደግሞ እስካሁን እንግዲህ ተወሬ ነው የሚውለው። አለሜዋ መጣች። ደስታዬ ነው እንግዲህ አወራብኝ አምሮብኛል። አዎ ሸክዬ ነኝ። አንቺ አለሜዋ እማዬ ደግ ነሽ? ደህና ነኝ ይመስገን። አንተስ ደህና ነህ? እንደው አንተ ባዚቃ ምንድን ነው የቀበቀበህ የተገተረክ? ምን ሆነህ ነው አንተዋ? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? ኧረ ምን ሆነህ እቴ? እንደው አሰማም እንዴ? ደህና ነኝ እኔ። ምንድን ነው ስቃ የተገተርክ እዚህ መንገድ ላይ? ደህና ነኝ ብዬሃለሁ እኮ። ወዴት እያመራሽ ነው? ወዴት እየሄድሽ ነው? እባክሽ ኧረ ወዲያ የጠየኩት ትቶ እኔማ አሁን እንጨት ላመጣ እየሄድኩ ነው። እንጨት ልለቅም እንዲሁ ትንሽ ልለቃቅም እና ልምጣ ብዬ ነበረ እንጨት። አዎ እንግዲህ ምን ላድርገው ብለህ ነው አንተ? ዝጋ ምንድን ነው የገባው የቆምከው እያልኩ እኮ ነው። ኧረ ወዲያ እንጨት ልለቅሚ ነው? እንዲሁ አለሜዋ ፈልጌሽ እኮ ነበረ የሆነ ነገር አወራሻለሁ ብዬ። አዎ እንጨት ልለቅም ነው። ምን ነው ለምን ፈለግከኝ? እንደው አንተዋ በደህና ነው የፈለግከኝ? አዲያ የፈለግከውን ዝጋ አውራኛ። ምንድን ነው ያወራህ? የምታወራኝ ነገር አለ እንዴ? አንቺ ደግሞ እንደው እነግርሻለሁ ብዬ ትቀየምኛለሽ ወይንም ደግሞ ትቆጭኛለሽ ብዬ ነው ያልነገርኩሽ እንጂ አለሜዋ በእውነት እንደው አንቺዬ እነግርሻለሁ ብዬ ነበረ። ጊዮርጊስን ምን ይላል እዚህ? ተናገርና ልሄድበት። እኔ እንጨት ሰበራ ልሄድ ነው ገና ረፍዶብኛል። እንደው አንቺው ልንገርሽ እንዴ? ወይ ሌላ ቀን እንገናኝና ልንገርሽ።
ምን ይላል እዚህ? ተናገርና ልሄድበት። እኔ እንጨት ሰበራ ልሄድ ነው፣ ገና ረፍዶብኛል። አንቺ ደግሞ እንደው ጀመረሽ አለሜዋ። እንጫወት። ቆይ ልትሄጂ ነው? አንተ እንጫወት ትላለህ እንዴ? እኔ እንጨት ለቀማዬ ልሄድ ነው። መሸብኝ ስልህ ነው እንዲ ረፈደብኝ ስልክ እንትን የምትለኝ። እንጫወት እንጂ ትሄጂ የምትል እንደው ምኑ ነው? ኧረ ወዲያ የምትናገረው ተናገርና ልሄድበት። እንደው ምኑ ቁና? ኧረ ወዲያ እኮ እነግርሻለሁ እኮ ታዲያ። ወይንም እዚህ ዘንድ አረፍ በይና እናውራ። እንዲሁ ዝም ብዬ ተምጀምር ብዬ እኮ ነው። አንተ ሆነ አረፍ አይደለም፣ አረፍ አይደለም። እኔ ቸኩያለሁ። ንገረኝና ልሄድበት። አለበዛ በቃ ወይንም ተወው በቃ እኔ ልሂድ። ልንገርሽ? እሺ በቃ ልንገርሽ። አለሜዋ እኔ እኮ እወድሻለሁ። የምን መውደድ? አንድ የምትወደኝማ አውቃለሁ። አብሮ አደጌ ወንድሜ አይደለክ እንዴ? እንዴት አትወደኝም? ወንድሜ አይደለክ እንዴ? የጎረቤቴ ልጅ አብረን አድገን እንዴት አትወደኝም? አንተው ኧረ እንደው አንቺው ምን አይነቷ ነሽ? እኔ ሞዴል ያልኩሽ ሌላ ሞዴል ነው ያልኩሽ። አታውቂም እንዴ? ሌላ ሞዴል ማለት ምን አይነት ሞዴል ያለ ደግሞ? ሞዴል የማውቀው አንድ ሞዴል ነው። እሱም ወንድሜ ነክ አይደለ? ታዲያ ምንድን ነው? ስንት አይነት ሞዴል ያለ? ጉድ እኮ ነው። አንተ ምን አይነት ሞዴል ነው ያለው ደግሞ? እስኪ ተናገር። እኔ ሌላ ሞዴል ነው ያልኩሽ። አሁን እኔ ወንድም የምትይኝ ቤት አድርጎ በምን አድርጎ ነው እኔና አንቺ ወንድም የሚሆን ነው? አለሜዋ ግን አንተ እንደምትወደኝማ እኮ ነገርከኝ፣ ሰማሁህ እኮ። ታዲያ ምንድን ነው? ስንት ሞዴል ያለ? ቆይ ያልገባኝ ነገር አለ እዚህ ጋር። ምንድን ነው? ስንት ነው ሞዴል ያለው? አንድ ሞዴል አይደል እንዴ ያለው? ሞዴል ምን ሞዴል? እኔ አላውቅም ሌላ ሞዴል። እኔ አንተው አላውቅም ሞዴል ሌላ። አይ አንተው እኮ እኔ እንደምትወደኝማ አውቃለሁ እኮ። ወንድም ያደረክ እንዴ? ድሮ እንጫወታለን እቃ እንጫወት። አይ አንተ ወንዶ የዛሬን ያድርገውና ድሮ እቃ እንጫወታለን። እንዲሁ እቃ ባሌም ነበርክ እኮ። አይ እንደው ዛሬማ በቃ እንግዲህ አደግን እኮ። እንግዲህ ወዲያ የለም። አይ እንግዲህ አሁንማ ትልቅ ሆነናል። ተዋ እንዲሁ አንተ አሁንማ ወንድሜ ነክ መከታዬ ነክ። በቃ እንዲሁ እምወድህ ወንድሜ አይደለክ? ይህንን አውቃለሁ እኔ። ስንት ሞዴል ያለ ሌላ ሞዴል ያንተው? አዎ ድሮማ አስታውሳለሁ። ድሮማ እንዲሁ እቃ ስንጫወት አስታውሳለሁ። አሁን እሱን ታስታውሶ ብታይ እንዲሁ አልኩሽ። እንዲሁ ደስ ነው የሚለኝ። እንዲሁ በጣም ነው በቃ ደስ የሚለኝ። አይ እሱማ ልጅ ሆነን ቀረ እኮ። እውነትሽን ነው፣ ልጅ ሆነን ቀረ። ግን አሁን ደግሞ እውነተኛ ሞዴል ያንን እውነት ብናደርገው ብዬ ተመኘው። ምን ነው እውነት ብናደርገው? ኧረ እንዲያው ምን ጅል ነው አንተ? ምን ሆነክ ነው እንዴ? እቃቃ መቼ ጀምሮ ነው ደግሞ እውነት የሚሆነው? ያማ እቃቃ ነው፣ እቃቃ ሆኖ ቀረ እኮ። በቃ አለቀ እኮ እሱ። ልጅ ሆነን እንዴ እቃቃ መቼ ጀምሮ ነው ደግሞ እውነት ሆኖ የሚያውቀው? እሱ እኮ ልጆች ጨዋታ ነው። አንተዋ እውነት ሆኖ አያውቅም። እንዴት አድርገህ ነው እውነት የምታደርገው? ጉድ እኮ ነው። ኧረ እኔ ምንም አትገባኝ አንተ ሰውዬ። አሁን መንገድ የለቀቀኝና በቃ ልሂድበት። ኧረ ተይ አለሜዋ ተይ። ለምንድን ነው የምትቆጪው? ለምን ትቆጫለሽ አለሜዋ? አለቆጣ ነበር። የሚገርመኝ እንዴት ነው እቃቃ እውነት የሚሆነው? ተይ ግን አለሜዋ ተይ። እንዲሁ እኔ አለሜዋ ነግሬሻለሁ። በኋላ ነገር እንዳይመጣ። የምን ነገር ማለት ነው? አንተ እንዴ ወንድሜ የላትም ብለህ ነው እንዴ? አለኝ እኮ ነው። የምን ነገር ነው የሚመጣው? ኧረ እባክህ የምን ማስገደድ ነው ደግሞ? አና ከዚህ በላይ ማስገደድ ምንድን ነው? ምን እያልክ ነው አንተ ሰውዬ? ኧረ ወደ መንገድ የሌለበት። እኔ በግድ ያላልኩሽ
አልተውሽም። በግዲ ብለሽ ኖሮ አሁንም ቢሆን አልጠይቅሽም ነበር። እኔ አሁን ያው በፍቅር በውዴታ ነው ያወራሁሽ። እኔ ያወራሁሽን ልታዳምጪኝና ልትረጅልሽ ይገባል። አለመዋ አሁን ሄድበት ወድልኝ። አንተ እኮ ማለት እኮ ዘመዴ ነህ፣ ወንድሜ ማለት ነህ፣ መከታዬ፣ ወንድሜ፣ አብሮ አደጌ ሆነህ ወንድሜ እኮ ነህ። አንቺ እስኪ የኛን ዝምድና ንገሪ። ማ በወልዲማ ነው ዝምድናችን? አንቺ የወንደሰን ልጅ፣ እኔ ደግሞ የአሻግሬ ልጅ ነኝ። ማ ቢወልድማ ነው የኛ ዝምድና? በስኪ እንዲያው ልሽና ቁጠሪ። እኔ አንተ ወንድሜ ነህ፣ በቃ ወንድሜ ነህ። አብሮ አደጌ የካካ ጨዋታ ነው እንጂ የተጫወት ነው። እኛ የምር ታረቀው ነው እንዴ? ወይኔ ሰው ገሞኝ ሆነ አይደለም። አንተ ብራትን ሞኝ ሆንከው እንደዚህ ታግሬ ያለው እኔ በቃ ሮዲያ አንቺ እንደው መቼ ጀምሮ ነው ደግሞ አብሮ ማደግ ዘመድ የሆነው? እንዲሁ አብሮ ማደግ አይዋደድም ያለሽ ማን ነው? አለሜዋ አብሮ ማደግ መወለድ ብቻ አይደለም እኮ ዘመድ የሚባል። እኔ አንተ እኮ እንደው አንተ ወሲ ማየ እነማማ እና አባባ ሁሉም ሲሳሙስ እንደው አንተ ምን ይሉካል? እንደው አንተን እኮ ነው ለኔ ወንድሜ ነው ነው ነግሬሻለሁ። ነገ መልስሽን እጠብቃለሁ። ነገ እዚሁ በማለዳ እንገናኝና መልስሽን እጠብቃለሁ። ያለበዛ ግን ብዙ ነገር ይፈጠራል። አለሜዋ ምን ልታመጣ ነው ታዲያ? ምንድን ነው የሚፈጠረው? አንተ ምን ልታመጣ ነው? እረክ እኔ ወንድሞች ለምን ብለህ ነው እንዴ? አሉኝ እኮ ወንድሞች። ኧረ አንተ ምን ሆነህ ነው ወደዛ? እረፍ። እኔ ነገ በማለዳ አልመጣም። የለውም የማመጣውንማ አሳይሻለሁ። እሱ ምን እና ወንድሞችሽ ቢሆንስ? እኔም ወንድ እነሱም ወንድ ናቸው። በቃ አሳይሻለሁ። አለሜዋ ነግሬሻለሁ። ነገ ማለዳ እዝችው ቦታ ላይ እዝችው ዘንድ ቦታ ላይ እዝችው ጋር መልሱን ይዘሽ እንገናኝ። ምን ልታመጣ ነው? እረክ አለሜዋ ነግሬሻለሁ። እንዲሁ አንቺ እንዲሁ ጊዮርጊስ እንደምልሽ እንዴት የሚወድሽ አታገኝም። ተይ አለሜዋ ተይ እኮ ወደለኝ። እሱማ ታዲያ ብትወደኝ እኮ ወንድሜ ነክ ነው ያልኩህ። የወንድምና የእህትን መዋደድ አታውቅም እንዴ? እንደው አንተ ምን ጁል ነክ? የእህትና ወንድም መዋደድ ነው ያልኩህ። እኛ እናንተ እህትና ወንድም ነን። ወንድሜ ነክ ዘመድ ነን። ትወደኛለህ በወንድምነት አልኩህ እኮ። አንተ ወንዱ አይገባህም እንዴ? ኧረ ተው ግን ተረፍ። እኔ ማለት ያ ነገር የለውም። ነገ እኔ የራሴ ስራ አለኝ። አንተ ምን ሆነህ ነው እባክህ? አንተ እዚህ ድንጋይ ላይ ተጎልተህ ነው የምትለው። ስራ ፈት ትመስላለህ እኮ እንዲሁ